بسم الله الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين إن شاء الله ዛሬ አንድ ነገር ነው ለማስተዋወስ ብቅ ያልኩት እሱ ምንድነው ሰሞኑን ረድ እናደርጋለን በሚል እሳቤ ወይም ደግሞ አንዳንዶች ያንዳንድ እህት ወንድሞችን ድክመት ወይም ስተታቸውን እንናገራለን በማለት ከስተት ላይ ስተትን የሚጨምሩ ያ እንዴት ማለት ነው ከስተት ላይ ስተት ወይም ደግሞ ስተትን በስተት ለመመለስ የሞከሩት ስተቱ ላይ ብቻ ማተኮር ሲገባቸው ማለትም የተፈጠረውን ስተት ብቻ እንደው መናገርም ካለባቸው ወይም ደግሞ ለረድ አህል ነኝ ተገቢ ነኝ ለምክር እኔ መካሪ ነኝ በዚህ ጉዳይ ላይ ሙተኸሲስ ነኝ ወይም ደግሞ ምንድነው ፖርሽኔ ነው ወይም ደግሞ ይሄን ለኔ የተገባ ነው ብለው ካሰቡበት ስተቷን ብቻ ማተኮር ብቻና ብቻ ተቅይድ መደረግ አለበት። አንዳንዱ ከታዘብኩት ነገር ምንድነው አልፎ ብሄር ሁሉ ይሄዳል። ምን እዛው ውስጥ አገባባ አልፎ የበላይነትን ለማሳየት ይሄ ምንድነው በዘመኑ ፈምሳለሁ ላ አላህ Subhanahu Wa Ta'ala ኢዛ የሚሰጠው አንድም ባሪያ ዲነል ኢስላምን በመያዙ አቂዳን ተውሂድን ሱናን በመያዙ ብቻና ብቻ ነው። ለዚህ ነው ዑመር ረዲየላሁ ዐንሁ እኛ የተዋረድን ህዝቦች ነበርና አለ ነህኑ ቀሙን አዘነላሁ ቢልኢስላም ግልጽ ነው። እስልምና ይበላይ ያደርጋል። አላህ Subhanahu Wa Ta'ala አማኞችን ዋንቱሙል አለውነ ብሏል። ሸርጥ ግን ኢንኩንቱም ሙእሚኒን ነው። ስለዚህ ስተትን እንናገራለን የምንል ሰዎች ምክር እንሰጣለን የምንል ሰዎች ቅድሚያኛ ተመካሪ ባንሆን ይህ ፍጹም ሆናችሁ ኑ ማለት ወይም ደግሞ ፍጹም ሆናችሁ ኑ ማለት አይደለም አያሲዝምም። ነገር ግን የምትተቹበትን ነገር እናንተ አትስሩት። ይህ ፍሬያማም ሊሆን አይችልም። ለዚህ እኮ ነው ሰለፎች እንዴት ነበር የሚለው ወይም ደግሞ ሰለፎች ጥያቄ ተጠየቁ። قيل لحمد بن احمد رحمه الله ما بال الكلام السلف አንፋ ሚን ከላሚና እንዴ የሰለፎች ንግግር ከኛ የበለጠ ተሰሚነት የነበረው ፍሬያማነት የነበረው ጠቃሚ የነበረው ከምን አንፃር ነው ተብለው ተጠየቁ። ምላሻቸው ምን ነበር? ቃል እንዲህ ብለው ምላሽ ሰጡ። لانهم تكلموا لإذل الاسلام እስልምናን የበላይ ለማድረግ ብቻና ብቻ በዚህ መስፈርት ማለት ነው። ግልጽ ነው አይደለ? من كان لله كان الله له ما كان لله ዳማ ወጥቷል ወማ ካነ ለገይሪ አንቀጧን ፈሸል። ይሄ ምንም ተጅርባት የማያስፈልገው ጉዳይ ነው። ስለዚህ የሰለፎች አካሄድ ምን ነበር? እስልምናን የበላይ ለማድረግ ስተቷን ብቻ ኮንሲደር አድርገው ያችን ብቻ ፒክ አድርገው አንደርላይን አድርገው ያችን ክብ አድርገው በዛ ብቻ ነበር የሚናገሩት። ወነጃት ንፉስ ነፍስንም ለማጽዳት ብቻ በዚህ ዓላማ ነበር። ወሪዱ አልራህማን ያላህ Subhanahu Wa Ta'ala ፊትን ፈልገው ወነህኑ አሉ እኛ ግን ዛሬ ላይ ያለው ከማ ነራ ወነህኑ ነተከለም ለኢዝን ንፉስ ነፍሳችን የበላይ ለማድረግ አንዱ ባንዱ ላይ በላይነት የመሰማት ግልጽ ነው አይደለም? ምንድነው ይሄ ነፍስን የማላቅ አላህ Subhanahu Wa Ta'ala ምን ይላል? ወላ ተዘኩ አንፉሰኩም ነፍሶቻችሁን አታጥረው ኢነላህ ይዘኪ መየሻ ይላል። አላህ Subhanahu Wa Ta'ala የፈለገውን ያጸዳል። የፈለገውን እኛ ንጹህ ነን ስላልን አይደለም። አላህ የፈለገውን ይختار ይመርጣል። በሌላም የቁርአን አንቀጽ ወላ ተዘኩ አንፉሰኩም ማለት هو ዓለሙ ቢመን ይተቋ እኛ ንጹህ ነን ስላልን አይደለም። አላህ Subhanahu Wa Ta'ala ንጹሆችን ስለሚያውቅ ስለዚህ ሰለፎች ለኢዝል ኢስላም እስልምናን ከፍ ለማድረግ ያላህ Subhanahu Wa Ta'ala ውዴታ ፈልገው ይሄ ነበር ዓላማቸው። ሰዎችን የሚመክሩ የሚያስተካክሉም ስተት ሲዩ ማለት ነው። አሁን ላይ ደግሞ ለኢዝል ንፉስ ነው ቢላክስ በተቃራኒ ማለት ነው። ነፍሳችን ከፍ ለማድረግ ወጥሮ ዱንያ የዱንያዊ ፍላጎትም ማለት ነው። ወሪዱ አልኸልቅ ይሄው ቢላክስ ማለት ነው። እነሱ ወሪዱ አርrahማን ነበር ያላህ Subhanahu Wa Ta'ala ፊት ፈልገው ነበር የጌታቸውን ፊት ፈልገው ነው። የኛ ደግሞ ቢላክስ ነው የሰዎችን ፊት እንፈልግና ለሰው ስንናስቀይማለን ለሰው ስንወዳለን። ይሄ ነው። ይሄ ዘለቄታነትም ፍሬያማነትም ሲሆን አላየነው። እንደ ጥቅል አንድ መካሪ የሆነ ሰው አንድ ስተትን ተንቢህ አነቃለሁ የሚል ሰው እንዴት ነበር ሲባል አሁንም በተለይ ሽርክ ቢዳ ከሆነ በአደባባይ ላይ ይነገራል። ግልጽ ነው። በአደባባይ ላይ ሰዎች ወደ ሽርክ ወደ ቢዳ የሚጣሩ ከሆነ በአደባባይ ላይ ስተታቸው ይነገራል። ኦኬ ያስኬዳልም ግዴታ ነው። ኦኬ ለምሳሌ በአደባባይ የማይሆንበት ደግሞ አንድ ሰው ተደብቆ ኸምር ሲጠጣየ ነው። ተደብቆ ማለት ነው። አጋጣሚው አየ ነው። ትሰተራለህ አይብ ነገራቶች ነው። ለዚህ ነው የወንድሙን አይብ የሸፈነ አላህ Subhanahu Wa Ta'ala ዱንያ ሄራ አይቡን ይሸፍንለታል የሚለው ቁርአንም ሐዲስም የመጣበት
እሱነቱን ሌላው ምክር ላይ ሐዘኔታ ወሳኝ ነው። ስተት እናስተካክላለን ምንል ሰዎች ሐዘኔታ ወሳኝ ነው። አንድ ሰው በመሳሳቱ ምክንያት ወደ ጀሃነም ሊሄድ ነው አይደለ? ኦኬ ጀሃነም መቼም የደስታ ጉዞ ወይም ደግሞ ቢሻረቱል አክባር አሊያም ደግሞ የሆነ ብስራት ዜና አይደለም፣ የሚያስደስተን ጉዳይ አይደለም። አማኝ ወንድም ይቅርና አይሁዳ እንኳን ሲሄድ እሳት በባህሪው ያስፈራል፣ ያንነቱ አለ። ስለዚህ ሐዘኔታ ወሳኝ ነው። አንድን ወንድማችን ስናስተካክለው ከጀሃነም እንዳይገባ ወደ ጀነት እንዲሄድ ግልጽ ነው። ሐዘኔታ ወሳኝ ነው ለሁሉም። ለዚህ ነው አሁንም ሰለፎች ጋር ምን ይላሉ? ቃለ አብዱልአዚዝ ኢብኑ አቢ ረዋድ ረሂመሁላህ ካነ መን ካነ ቀብለኩም ሰለፎች እንዲነበሩ አሉ፣ ከእናንተ በፊት የነበሩ አሉ። ኢዛ ራ ረጁለ ሚን አኺ ሸይአን አሉ ከአንድ ወንድሙ የሆነ ነገር ሲያዩ ያእምሩሁ ፊ ሪፍቅ ፈዩጀር ፊ አምሪሂ ወነሂህ አሉ። አንድን የሆነ ጉድለት ሲያገኙ ያዙታል። ይህ ድክመት አለብና ይህን ነገር ብለው በምን ሐዘኔታን ባማከለ። አሁንም የሆነ ክልክላትን ይከለክሉታል። በምን ሐዘኔታን ባማከለ። ስለዚህ በሁለቱም በክልክላቶችም በትእዛዛቶችም ፈዩጀር ፊ አምሪሂ ወነሂህ አሉ። በክልክላቱም በትእዛዛቱም በሁለቱ ትጃራቱን ለንተቡር የሆነ ትርፋማ የሆነ ንግድን ያገኙ ነበር። ላለ የሆነ ነገርም ይሄ ነው ትርፉ፣ ትርፋማ ንግድ አለውና እንደ ጥቅል ምክር ብለን ካሰብ ሰለፎች ምን ይላሉ? ቃለ ባዱ ሰለፍ መን ዋዛ አኻሁ ፊማ በይኒ ወበይነሁ ፈሂየ ነሲህ። ሰለፎች ምን ይላሉ? መካሪውና ተመካሪው በሱ መካከል ከሆነ ምክሩ አማመናስ ወይም ደግሞ እንዲህ አደባባይ ላይ ሳይሆን ስልክ ደውል ያ አኺ፣ ትክክለኛ ሐዘኔታ ካለ እስኪ ስልክ ደውል። የሆነ ነገር ተሳሳተ አይደለ? የሰው ልጅ ነው ይሳሳታል። ማዕሉም ማወቅ ያለብን ነገር ሁሉ በእኔ ያለው ኸጣኡን እኮ ነው። አውከማ ቃል መላእክት እኮ አይደለንም፣ ወይም ደግሞ እኮ ነብይ አይደለንም። እንደ ጥቅል የሚሰራ ሰው ይሳሳታል። ወልሙተከሊም ይኽጢ። አሁን ሰልማን እንኳን በዚህ ንግግሩ ብትጀርቡት ሽምሌን ተኩል ስተትል ተውጣ ትችላለህ፣ ከአረበኛው ከአማርኛው። ነገር ግን መቃሲደ ሸሪዓ ከምን አንጻር ነው? ይሄን መላምት ማስገባት አለብን ነው። አውቆ ነው የተሳሳተው ወይስ ሰዎችን ለማሳሳት ነው? ይሄ ተውኢል የሚባለውን ነገር ግልጽ ነው አይደል? ለምሳሌ ያክል አርራህማኑ ዐለል አርሽ እስተዋ የሚለውን እስተውላ ቢል ይሄ ተውኢል ነው፣ አውቆ ጠፍነት ነው። ግን የሆነ ሐርፍ ሊስት ይችላል። ለማጣመም ሳይሆን ሳያስበው አጠፋለሁ ብሎ እንየውም ሳይሆን በጥቅሉ መቃሲደ ሸሪዓ መልካም መላምት ግምት ይኖራል። እንደ ጥቅል የሚጽፍ ሰው ይሳሳታል። አልካቲቡ የጉልጥ ወልሙተከሊም ይኽጢ። ተናጋሪ ሰው ይሳሳታል፣ የሚጽፍ ሰው ይሳሳታል። ግልጽ ይቀላቀላል ያለ ነገር ነው። ስተትን በስተት ማስተካከል አይቻልም። ለምሳሌ ያክል ሽርክ ቢዳን የወደቀ ሰው ሽርክን በምን ይስተካከላል? ቢተውሂድ። ቢዳ የወደቀ ሰው በምን ይስተካከላል? ቢሱና። በዚህ መልኩ መሆን አለበት። አንዳንዱ ሰው ስተትን አስተካክላለሁ ብሎ ጥላቸው ሊመኹሊቅ እንደው አንተ ለምን ተፈጠርክ አይነት ነገር ብሔር ሁሉም ይሄዳል። በል በአላህ Subhanahu Wa Ta'ala ስራ ገብቶ ኤዲት ላርግ ብሎ የሚፎካከር አለ። ይሄ ዒዙን ንፉስ እንደው ነፍስያን የበላይ ለማድረግ የተሄደበት እንትን አላህ Subhanahu Wa Ta'ala ያዋረደው ቢሆን እንጂ ኢዛ ልቅና ነው ፍሬያማ ሲያደርገው አይተንም አናቅም። ሰለፎችም ይህን ሐላ ያቁት። በጥቅሉ መን ካነ ሊላህ ካነ አላሁ ለሁ ማካነ ሊላህ ዳማ ወተሰለ ለአላህ Subhanahu Wa Ta'ala የሚሆን ነገር ዘውታሪነትም አለው ቀጣይነትም አለው። ወማካነ ሊገይሪላህ ነፍስያችንን ለማተለቅም ይሁን ወይም ለዱንያዊ ጥቅም ይሁን ወይም ደግሞ ሰዎችን ለማስወደድ አላህ Subhanahu Wa Ta'ala በሚያስቀይም ነገር ሰዎችን ለማስወደድ ከሆነ እንቀጧን ፈሸል ይቆረጣልም ይበታተናልም በረከውን ሲጥልበት አናይ። ስለዚህ ሐዘኔታ ይኖራል። አወለን አላህ Subhanahu Wa Ta'ala እዛ ስተት ስለጠበቀልን እናመሰግነው ግድ ይላል። ሲቀጥልም ደግሞ እንደው ማለት የተሳሳቱትን ሰዎች ስተትን በስተት ሳይሆን ስተትን በመልካም ነገር በዚህ መልኩ ይሁን ማነወር በሌለበት። አንዳንዱ ሰው ምክርና ተዒርና ነሲሃ ማይለያለ። ነሲሃ የዲናችን አንዱ መገለጫው ነው። አላህ Subhanahu Wa Ta'ala የምክክር ምዕራፍ ብሎ ሱረቱል ሹራ አውርዷል። አማኞች ምንድናቸው? ወአምሩም ሹራ በይነሁም በመካከላቸው የሚመካከሩ ወከዛሊከ አታ ነብያችን አለይሂ ሰላቱ ወሰለም ነብይ ከመሆናቸው ጋር ወሻዊሩም ፊል አምር ይላል። በነገራቶች ላይ አማክራቸው ይላል። መመካከርን የመሰለ ነገር የለም። ግልጽ ነው። አዲኑን ነሲሃ ነው 30 መራ 3 ጊዜ እየደጋገሙ
ስለዚህ ዲናችን የምክክር ነው። ግልጽ ነው። ዲናችን የምክክር ነው። እንመካከር። እንደው ኡስታዝ ወሂድ አላህ ይጠብቀው የሚለው ንግግር አለ። አማኝ ነቃፊ ሳይሆን አቃፊ ነው ይላል። አግላይም አይደለም ይላል። ስንት መልካም መላምት የምትሰጠው ዑዙር እያለ ከመቶ መልካም ነገሮች አንዲት ስትስተግ አስፈለሳፊልን አታውርደው። ያ አኺ አንተ ጀነት እንደምትመኘው ጀነትን ተመኝለት እስኪ። ግድ የለህም። አማኝ ወንድም እኮ ነው። ወኹሱሰን እኔንም እናንተንም አደራ የምለው ነገር ሰዎች ስተት ላይ ስለወደቁ ይሁን የምንጎረው የምናነውረው ነገር ጥንቃቄ አለ፣ ይፈትናል። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም መን አየራ አኻሁ ቢዘንቢን አው ከማ ቃል አለይሂ ሰላቱ ወሰላም ለም የሙት አተዕመሉ አሉ። አንድ አማኝ ወንድሙ በሰራው ወንጀል ያነወረ ሰው ያን ያነወረበትን ነገር ሳይሰራው አይሞትም አሉ ኢብኑ ዑሰይሚን ረህመቱላህ ዐለይሂ። ምን አሉ? ሀዛ ጀዛኡ ዊፋቅ አሉ። ይህ ተገቢ የሆነ ምንዳ ነው። አላህ ጠብቆ እንጂ አንተ የተለየ መጋዘን ያስቀመጥከው ወይም ባንክ አካውንት ላይ ያስቀመጥከው ኢማንና ቅዋ ምንም የለህም። አዘክዩ መን ዘካሁ አላህ ነው። ግልጽ ነው። አዘክዩ መን ዘካሁ አላህ ይሄንነቱ አለ። ስተትን ስተት አይደለም ማለት ሌላ ወንጀል እንደሆነ ሁሉ ስተቶችን ደግሞ ተሳስተዋልና እንኳን ተሳሳቱ አይነት ነገር አንዳንድ ሰው ወላሂ ጥላቸው ሊማኩሊክታ ሁሉ ካለ ለምን ተፈጠርክ አይነት እስከ ብሔር ሁሉ የሚሄድበት ገመድ ጉተታ ማለት ነው። አንሊሚትድ የሆነ ጥላቻ አለ። ላ ወሰን አለው እስልምና ለኩል ሸይ ለውል ሐድ ወልሁዱድ። ከዛ ዳር ደንበር ሲጥስ ደንበሩን ሲያልፍ ሙተአዲነት አለ፣ ደንበር አላፊ ማለት ነው። ኢማም አህመድ ረህመቱላህ ዐለይሂ ላ ተጉሉ ፊ ሸይ አለ። በአንድ ነገር ላይ በማንኛውም ነገር ላይ ወሰን አትለፉ። ሐተ ለሁብ ወልቡግድ አሉ። ጥላቻም ይሁን ውዴታ ለእያንዳንዱ ነገር ሐቅ አለው። በሐቁ ደረጃ በደረጃው ደረጃ አስቀምጡ። ልክ አንዚሉና ሰማናዚለው እንደሚባለው ሰዎችን በደረጃቸው ጥሯቸው ወይም አስቀምጧቸው እንደሚባለው። ስለዚህ ጥንቃቄ እናድርግ። እምንሰራው ላላ ከሆነ እምንሰራው ሊላ ከሆነ ሊላህ የሚባል ነገር ሪያ አይገባበትም። ሊላህ የሚባል ነገር ነፍስያን አያስተናግድም። ሊላህ የሚባል ነገር የአላህ ሱብሓነሁ ወተዓላን ሸሪዓ ለማላቅ እንጂ ነፍስያን ለማላቅ አይደለም የሚፈልግበት። ስለዚህ ጥንቃቄ እናድርግ ነው። ከመልካም አንግል ከቀና አንግል እንደምትረዱኝ ተስፋ አደርጋለሁ ኢንሻአላህ። ይህን ስል ግን እኔ ስተት የለኝም ወይም ደግሞ ከስተት ንጹህ ነኝ እያልኩኝ አይደለም። ግን ስተቶችን በስተት አንመልሳቸው። ልክ በምንድነው የምንመልሳቸው ያልኩት ቀደም ብዬ የተናገርኩት ንግግር አለና እንመካከር። በጥቅሉ ሀዘኔታ ይኖራል። ይሄን ለማለት ያክል ነው ኢንሻአላህ።